ሰላም ሰላም እንዴት ናችሁ? ደህና ናችሁ? እንዴት ዋላችሁ? ተመልሰን ተገናኝተናል ዛሬም ትናንትና ከጀርመን ድምጽ ራዲዮ ጋር ያደረጉትን ቆይታ ብዬ አንድ ቪዲዮ አድርሼላችሁ ነበር እና በዛ ቪዲዮ ላይ ራሴን በሰልፍ እየቀረጽኩ ነበረ ቪዲዮን ለመስራት የሞከርኩት ግን በትክክል እንዳልቀረጽኩት በኋላ ቪዲዮን ከለቀቁት በኋላ መታዘብ ችያለሁ። ግን ያው ቪዲዮውን ማጥፋት እችል ነበር ግን ደግሞ ስላልፈለኩ ነው እንዳይቀመጥ። ምክንያቱም እኔ አይነ ስውር ነኝ ሰው ልሳሳት እንደምችል እንደዚህ አይነት ሚስቴክም ልሰራ እንደምችል ለራሴም መንገር ስለፈለኩኝ እንዳለ እንዲቀመጥ ፈልጌያለሁ። ያዩ ጓደኞቼ ግን አውርድና እንደገና አውርደው ወይም ደግሞ አጥፋውና ሌላ ቪዲዮ ሰርተህ ልቀቅ እንደገና ሰርተህ ልቀቅ ብለውኝ ነበር። እኔ ግን አልፈለኩም እንዳልቀመጥ። ዛሬ የዛንን ቪዲዮ ቀጣይ ክፍል ነው የማቀርብላችሁ። ትናንትና ክፍል አንድ ብዬ ነበር የለጠፍኩት ማለት ነው። እና ደግሞ ትናንት የቪዲዮ መጀመሪያ ላይ እንግዲህ ዛሬ እንደምታዩኝ ፀጉሬን ተስተካክያለሁ ሌላ ሰው እንዳልመስላችሁ ምናምን ብዬ ነበረ። እንግዲህ ዛሬ በትክክል እየቀረጽኩ እንደሆነ ተስፋ በማድረግ ፀጉሬን መስተካከሌን ያው እንድታዩ ቼክ እንድታረጋግጡ ብዬ ነው። ኤኒዌይ ግን ትናንት ካቆምንበት እንቀጥላለን ማለት ነው። እዚህ ጋር እንደምታዩት ላፕቶፕ አለ አጠገቤ ከዛ ከሬዲዮ ድረ-ገጽ ላይ ነው ኢንተርቪውን ቀጥታ እያጫወትኩ ማሰማችሁ። በነገራችን ላይ ቪዲዮውን ኦዲዮን ኢንተርቪውን አውርጄ ቀጥታ ዩቲዩብ ላይ መለጠፍ እችል ነበር። ግን ደግሞ ከኦነርሺፕ ከባለቤትነት ጉዳይ አንፃር እንግዲህ የጀርመን ድምጽ ራዲዮ አለማችን ላይ ያለ ትልቅ ተቋም ነው። ሶ የነሱን ፈቃድ ሳልጠይቅ እነሱ የነሱ ኦሬዲ ኢንተርቪው የነሱ ንብረት ነው። በራሴ የዩቲዩብ ቻናል መለጠፍ ስለማልችል ጥሩ ስላልሆነ ምክንያቱም ብለጥፈው እንኳን ዩቲዩብ ከሆነ ጊዜ በኋላ ማስጠንቀቂያ ሊልክልኝ ይችላል። እኔ ደግሞ ወደፊት የዩቲዩብ ቻናል እጅግ በጣም ብዙ ተከታይ ሊኖረው እንደሚችል አምናለሁ። ደግሞም እቅዴና ህልሜ እንደዛ ነው። እኔ ዝም ብዬ እንዲሁ እንደ መዝናኛ ምናምን ብዬ የምሰራው ሳይሆን በደንብ አስቤበት ወደፊት ብዙ ሚሊየን 1 ሚሊየን 2 ሚሊየን ሰብስክራይበር ይኖረኛል ብዬ አስቤ እየሰራሁ ስለሆነ ወደፊት በሚኖረኝ ተቀባይነት ላይ ጥያቄ እንዳይፈጥርብኝ ነው። ቀጣይ ኢንተርቪው ዳውንሎድ አድርጌ አፕሎድ ማድረግ ያልፈለኩት። ስለዚህ ቀጥታ ከዌብሳይቱ ላይ እየተጫወተ ያለውን ድምጽ ለእናንተ ማሰማት የፈለኩት ማለት ነው። አሁን እንቀጥልና በነገራችን ላይ እኛ አይነ ስውራን ስልክ እንዴት ነው የምንጠቀመው ኮምፒውተር እንዴት ነው የምንጠቀመው የሚለውን ማለት ነው። እንዴት ነው ስልክና ኮምፒውተር የምንጠቀመው የሚለውን በሌላ ቪዲዮ ሰርቼ የማሳያችሁ ይሆናል። ለጊዜው ግን ያው እንቀጥላለን እንደዚሁ። መለስ በህይወቱ ተመልሶ ተስፋ እንዳይቆርጥ የረዳውንም ነገር አጫውቶናል። በአንድ በኩል የዘመድ አዝማድ ምክር ነበር፣ ሌላው ደግሞ የሆነ ጊዜ ላይ አይነ ስውርነቱን አሜን ብሎ መቀበል መቻሉ ነው። ከልጅነት ጀምሮ እንደዚህ አዲስ ነገሮች ሲመጡብኝ ከነገሮች ጋር ራሴን አዳብት የማድረግ ነገር ያለ ይመስለኛል ሲገባኝ በኋላ ማለት ነው። ያለፉበት ነገር በጣም ከባድ እንደሆነ የገባኝ ሰዎች የሚሰጡኝን ፊድባክ ስሰማና ሳይ ኦኬ ለካ ያለፉበት እንትን በጣም ከባድ ነበር ማለት ነው እያልኩ ራሴን እንደገና መመልከት የጀመርኩት ማለት ነው። መለስ የአይነ ስውራን ጽሕፈት ዘዴ የሆነውን ብሬል እስካሁን አልተማረም። ይህም ከእሱ ጋር ከመኪና አደጋው የተረፈችው እህቱ ወንድሟን ለመርዳት ባደረገችው ጥረት ከአንድ ቴክኖሎጂ ጋር ስለተዋወቀች ነው። አሁን አይነ ስውራን የምንጠቀመው ይሄ ስክሪን ሪደር የሚባለው ቴክኖሎጂ ሶፍትዌሮች አሉ። ኮምፒውተር ላይም ስልክ ላይ የሚጫኑ አፕሊኬሽን እና ሶፍትዌሮች አሉ። እነዛን ስንጠቀም አውቶማቲካሊ ስክሪኑ ላይ ያለውን ማንኛውንም እንቅስቃሴ በድምጽ ይነግረናል ማለት ነው። ያንን ድምጽ ነው እኛ እየሰማን የምንረዳ። ኢቭን ስናነብ ሶፍት ኮፒ በስልካችንም በኮምፒውተር ላይ ስናነብ ሶፍት ኮፒውን የእነዚህ የሚመረቱ ድምጾች አሉ አይደለ? ሳውንዶች አሉ። በእነሱ አይነት ድምጽ እንሰማዋለን በቃ። እና በሂደት ከቴክኖሎጂ ጋር ራሳችንን አዳፕት እያደረግን በድምጽ ማለት ነው እንጂ ኮምፒውተር ወንድ ስናስልክ ስላለ ከእይታ ጋር የሚገናኝ ነገር የለውም። ያ ስክሪኑ ላይ ያለውን ነገር ስንጽፍም እንደዛው ማለት ነው። በተመሳሳይ መልኩ ያው ኪቦርዱን የስልክ መሆነ የኮምፒውተሩን ኪቦርድ እንማራለን። እርግጥ ያው ኢትዮጵያ ውስጥ መደበኛ የሚባል ለአይነ ስውራን የስልክ ትምህርት የሚሰጥ ተቋም የለም። አንዳንድ አጫጭር ኮርሶች የሚሰጡ ተቋማት ናቸው ያሉ። በወቅቱም አዲስ አበባ ዩኒቨርሲቲ በገባሁበት ጊዜ
አዲስ ለገቡ ተማሪዎች ተብሎ ኮሮና እስኪያቋርጠን ድረስ ለተወሰነ ጊዜ ስልጠና ወስደን ነበረ እና በዛች መሰረት የምትባል ነገር ትንሽ እውቀት አገኘውና እሷን በሂደት እያዳበርኳት ሄድኩኝ ከሌሎች ጓደኞቼ ጋር እሺ ይቅርታ አቋረጥኩት። ምንድነው እዚህ ጋር አንድ ነገር ሲገዝ ላድርግላችሁ። እርግጥ ቅድም እንደነገርኳቸው አይነ ሱራን በምጠቀመው የስልክና የኮምፒውተር ቴክኖሎጂ ጉዳይ ላይ ቪዲዮ እሰራላችኋለሁ ብያለሁ። ግን ደግሞ አሁን እዚህ ጋር ጋዜጠኛዋ እንደጠየቀች ማለት ነው ልደት አበበ ማለት ነው። እንግዲህ ትናንት ነግሬያቸዋለሁ ስሟን። ጋዜጠኛዋ ይህንን ኢንተርቪው የምታደርገኝ ልደት አበበ ትባላለች። የጀርመን ድምፅ ራዲዮ ጋዜጠኛ ማለት ነው። እና ምንድነው በዋናነት ማለት ነው ስልክ ላይ የምንጠቀማቸው ሶፍትዌሮች በጣም የተለመዱት 3 ናቸው። ኖርማሊ አንድ ስልክ ከፋብሪካው ተመርቶ ሲወጣ ዲፎልት አፕ ወይ ደግሞ የሲስተም አፖች አሉ አይደለ? እኛ ከፕሌይ ስቶር ዳውንሎድ ሳናደርጋቸው ፋብሪካው ስልኩ ሲመረት ተጭነው የሚመጡ ፊቸሮች ማለት ነው። ከነዚህ ውስጥ አንደኛው ቶክ ባክ ይባላል። ቶክ ባክ ቶክ ማለት ነው ንግግር አይደለም። ባክ ደግሞ ጀርባ ነው። ዛት ማለት ነው። ቶክ ባክ ስልክ ላይ ያለውን እያንዳንዱን እንቅስቃሴ በድምጽ እንዲሰማ የሚያደርግ የስልክ ፊቸር ነው። ያ እንዳለ ሆኖ ግን ሞር ደግሞ አጠቃቀሙ በጣም ቀላል እና ምቹ እንዲያደርጉ የሚያደርጉ በጣም የተለመዱ 3 አፕሊኬሽኖች አሉ። የመጀመሪያው አውቶ ቲቲኤስ ይባላል። ሁለተኛው ደግሞ ስፒክ ኤንጂ፣ ሶስተኛው ኢቲአይ ሊኩንስ ይባላሉ። እነዚህ 3 አፖች ይጫናሉ። ከተጫኑ በኋላ ኮንፊገር መደረግ ያለባቸው ሴቲንጎች አሉ መስተካከል ያለባቸው ማለት ነው። እነሱ ከተስተካከሉ በኋላ እንግዲህ በሂደት እያወቅን እየተማርን ስንሄድ ስልካችንን በቀላሉ ኦፕሬት ማድረግ እሺ። እና እነዚህ 3 አፖች ኮንፊገር ከተደረጉ በኋላ መጠቀም እንቀጥላለን ማለት ነው። ያው በሂደት የሚለመድ ነገር ነው። በነገራችን ላይ ብዙዎቻችን አይነ ስውራን ከቴክኖሎጂ ጋር የምንላመደው እንዲሁ በመደበኛ ትምህርት ወይም ስልጠና ሳይሆን አብዛኞቻችን በግላችን ጥረት ስለሆነ ትንሽ ያለፋል፣ ያደክማል፣ ተስፋ አስቆራጭ ነገሮችም ስላሉት ግን ያው ከህይወት ጋር መጋፈጥ ስለሚያስፈልግ አንዳንዴ የምንፈልገው ቦታ ላይ ለመድረስ ሉዝ የምናደርገው ነገር መስዋዕትነት የሚያስከፍለን ነገር ብዙ አለና በጥረት ነው ብዙ አይነ ስውራን ከቴክኖሎጂ ጋር ራሳቸውን እያሳደጉ ያሉት ማለት ነው። ለማንኛውም እስክንቀጥል ኢንተርቪውን ልጨርሰው እንዳልረዝምባችሁ ደግሞ አሁንም እንግዲህ ሰልፉን በትክክል እየቀረጽኩ እንደሆነ ነው የማውቀው ማምነው። በእርግጠኝነት ግን ይህንን ለሰው በደንብ ማሳየት ይኖርብኛል ከፖስት ከማድረግ በፊት ማለት ነው። እና እንቀጥል አርኩኝ ማለት ነው። አይነ ስውራን እንደዚህ የቴሌግራም ገጽ አለ። በዚህ አጋጣሚ የቴክኖሎጂ ፖቴንሻል የሚባል ኢትዮጵያን አይነ ስውራን የከፈቱት እና በጋራ የምንማማርበት ወደ ከ1300 በላይ አባላት አሉት እና እዛ ጋ ነው በይበልጥ የነበረኝን የተወሰነ የኮምፒውተር ወይም የስክሪን እውቀት ሞር ያዳበርኩት። ምንም እንኳን መለስ በቴክኖሎጂ በመታገዝ መጻፍና ማንበብ ቢችልም ከአንድ ቦታ ወደ ሌላ ቦታ ራስን ችሎ መንቀሳቀስ ግን አሁንም ትልቅ ፈተናው ነው። ወይ ከታች ከልጅነትሽ እየለመድሽው የመጣሽ ነገር ስላይደለ ለእኔ አዲስ ሆኖ የአይነ ስውራን ኮሚኒቲ ለሚቀላቀል ሰው ነገሩ በጣም ከባድ ነው። መንገዶች ምቹ አይደሉም። ኢንቫይሮንመንቱ በአጠቃላይ ማለት ትግል ነው። ታግሎ የመውጣት እንትን ነው ያለው ማለት ነው። አካል ጉዳተኞች ላይ ቶታሊ በቃ እኛ ሀገር ላይ አካል ጉዳተኞች ስታኝ ኢንቫይሮንመንቱ ምቹን አይጠብቅሽም። እንግዲህ ካሳለፍከው ፈታኝ ህይወት በብዙ ነገሮች ውስጥ ስላለፍክ ለሌሎች ወጣቶች ምናልባትም ከአንተ ያነሰ ፈተና ለሚገጥማቸው ምን ትመክራቸዋል? መጀመሪያ ራስን ማሳመን ማለት ያ የደረሰብን ነገር እኛ የምንታገለው ወይም ደግሞ እኛ በምንሰራው ስራ ውጤት የማያመጣ ከሆነ መጀመሪያ ነገሩን አምነን መቀበል መቻል አለብን። በቃ አንዴ ይሆናል ባይሆን ጥሩ ነበር፣ ግን ደግሞ ከተፈጠረ በኋላ ያንን ነገር አምኖ መቀበል ነው የሚገባኝ። መመክራቸውም በእንደዚህ አይነት ሂደት ውስጥ ለሚያልፉ ሰዎችም ያንን መጀመሪያ ነገሩን በቃ አምኖ መቀበል ያስፈልጋል። ያኔ አንተ ይህ አደጋ የደረሰበት ጊዜ ምን ነው ለምዝገባ ሄጄ ቢሆን ኖሮ ባልቀር ኖሮ ብለህ አስበው ታውቃለህ? አዎ ያው ትልቴ አለሽ እንደዚያ ቁጭት ነገር አለ አይደለ? እንደዛ ልታስቢ ትችያለሽ። እኔም እንደዚህ ያለው እና የሚገርምሽ ከዚያ በኋላ በህይወቴ ላይ ራሱ ምን የሚል የህይወት መመሪያ ወደ መያዝ መጥቻለሁ። በቃ አንድ ነገር አስቤው አደርጋለሁ ብዬ ካሰብኩት
ማንም እንዳላደርገው ሊከለክለን ወይም ቢበጠጉጠን እሺ ላለማለት ወደ መወሰን መጥቻለሁ። ካደርጋለሁ ካልኩ አደርጋለሁ ምንም ያንተ ምክንያቱም መጀመሪያውኑ ያንን ነገር ውስጤ አብላልቼው ልክ ነው ብዬ ካሰብኩኝ ማድረግ እንዳለብኝ ነው ያመንኩት። ከዛ በኋላ ሌሎችም ነገሮች ተመሳሳይ ነገሮች በህይወቴ በተደጋጋሚ ስለሚገጥመኝ ማለት ነው እኔ ላደርጋቸው አስቤ ግን ሰዎች ተው ምናምን ሲሉኝ ኦኬ ብዬ ከተውኩት በኋላ ግን በእኔ ላይ ሌላ መዘዞ ስለመጣ ማለት ነው በተደጋጋሚ እና እንዳልሽው ቁጭት ነው የተፈጠረኛል ማለት ይቻላል። የማህበራዊ ሳይንስ ምሩቁ መልስ ለጋዜጠኝነት ሙያ ልዩ ፍቅር እንዳለውም ገልጾልናል። ፍቅር ብቻ ሳይሆንም ለግማሽ ዓመት የዘለቀ የጋዜጠኝነትና የስነ ጽሁፍ ስልጠና ወስዷል። በብዙ ፈተናዎች ውስጥ አልፎ ህይወትን በራሱ መንገድ እንደ አዲስ የጀመራት የመልስ ታዬ ታሪክ በተለይ ተስፋ ለሚቆርጡ ወጣቶች ተስፋ ሰጪ እንደሚሆን እንገምታለን። ሳምንት በሌላ ርዕስ እንገናኝ። ልደት አበበ ነኝ። ጤና ይስጥልኝ። እሺ እንግዲህ ይህንን ይመስላል ኢንተርቪው ማለት ነው። በሁለት ክፍል ያቀረብኩላችሁ ቃለ መጠይቅ ማለት ነው። አጠቃላይ ከ10 ደቂቃ ከ18 ሰከንድ ነው። እኔ ግን ያው በየመሃሉ ማወራችሁ ነገር ስለነበረ ከዚያ በላይ ይሄዳል። የመጀመሪያው ከ6 ደቂቃ በላይ ነው። ይሄኛው ደግሞ ስንት እንደሚሆን አላውቅም እና እንደዚህ ነው። አስተያየቶቻችሁን በኮሜንት ላይ እንድትሰጡኝ በጣም እፈልጋለሁ። ከዛ ባለፈ ደግሞ ሰብስክራይብ በጣም እንዲደረግ እፈልጋለሁ። መልእክቱ ቪዲዮ ከተመቻችሁ ደግሞ ላይክ ማድረግ እንዳይረሳ። ለወዳጅ ዘመዶቻችሁም ሼር አድርጉ። ለዛሬ በዚህ ቀን አመሰግናለሁ። ሰላም ነው።